بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد يتكبراتشو وندموش اهتوشم الله ألم تقنيو. السلام عليكم ورحمة الله وبركاته. زاري ب يتكسته بإثيوبيا የሰላሙ ጉዳይ እንደምታዩት አርስቱ ማለት ነው። በዛ ጉዳይ ትንሽ መናገር ፈልጋለሁ። ሁላችን እንደተከታተልነው የጦርነቱ ጉዳይ እንደምናውቀው ማለት ነው ከሁለት ዓመት በላይ አልፈዋል ወይ ደግሞ 2 ዓመት ሞልተዋል ማለት ነው። እኔ ኢትዮጵያ ከመጣሁ 1-2 ሳምንት ሆነኛል። ተለያየ ኢንተርቪው ማድረግ ነበር። እስካሁን ድረስ በአማርኛ ቋገና ነው፣ ግን በአረብኛና በትግርኛ ተከታዮች ሰምታችሁ ትሆናላችሁ። እና ዛሬ በአማርኛ ትንሽ መግባት የፈለኩት ምንድነው በዛሬ የተከሰተ ሰኞ ባለስልጣኖች የፌደራል አካሎች ባለስልጣን ወደ መቀሌ እንደደረሱ ሁላችን ተከታትነናል ማለት ነው። ስለዚህ ይሄ የጦርነት መጨረሻው አላህ ስላደረገው በጣም አላህ አመሰግናለሁ መጀመሪያ። እንደገና ደግሞ በስምምነቱ የተደረገ በሳውዝ አፍሪካ ሚሆን በናይሮቢ አሁን በተግባር አንዳንድ ስራቸው ሊያጠናቅቁ ማለት ነው ዛሬ እንደሄዱ አየናቸው። በከፍተኛ በሚዲያ በዓለም ሚዲያም ይሁን በኢትዮጵያ ሚዲያም ይሁን በሶሻል ሚዲያ በሁሉም ሰው እየተከታተለ የተናገረ ነው። እኔ በጣም ደስ ብሎኛል፣ ምክንያቱ እኔ የሰላም ደጋፊ ነኝ። ከመጀመሪያ ጀምሮ ጦርነትም ለማንም እንደማይበጅ ራስ በራስ ሲሆን ደግሞ በጣም መጥፎ እንደሆነ ለሁላችን ብዙ መጥፎ ነገር እንዳደረሰብን ሁላችን እናውቃለን ማለት ነው። አንዱ የተጎዳ የበዛ ሊሆን ይችላል፣ ግን ጦርነት ሲመጣ ለሁሉ ሰው አውዳሚ እንደሆነ እናውቃለን ማለት ነው። ስለዚህ እኔ ደስታዬ መግለጽ የፈለኩት አሁን ብቻ አይደለም፣ ለሰላም ሲያውጁ ቀን ጀምሬ በጣም የሰላም ደጋፊ እንደሆንኩ ማለት ነው። ምክንያቱ ትግራይ ህዝብ የሚያስፈልገው አሁን ብዙ ድጋፍ፣ ብዙ እርዳታ፣ ብዙ ነገር ስለሚያስፈልገው በአሁኑ ሰዓት ጦርነቱ መቆሙ ራሱ በጣም እድለኞች ነን አልহামዱሊላህ። ምክንያቱ ከዛ በላይ ሊሆንም ስለሚችል ማለት ነው። ስለዚህ ሁላችን የዚህ ሰላም ለማሳካት ማለት ነው የሁሉም ሰው ኃላፊነት ነው የሚሆነው። የባለ መንግስት አባላቶች ብቻ ሳይሆን የሁሉ ሰው ኃላፊነት እንደሆነ ነው የማውቀው። ቀርታስ ስልክ ስለገባ ነው ያ። ስለዚህ ሁላችን ለዚህ ሰላም መስራት እንዳለብን ነው የማውቀው። እሺ አንድ ደቂቃ ልትገባ እስኪ። ያለሃለው የጠየቀው ልትገባ
ስለዚህ እስከምትገባ ልናገር ማለት ጦርነት ማለት ለማንም እንደማይጠቅም አውዳሚ እንደሆነ ሁላችን እናውቃለን። ልከልህ ነበር አልገባህም። ስለዚህ ለዚህ ደግሞ እኛ ህዝባችንም የሚያስፈልገው በአሁኑ ሰዓት ብዙ እርዳታ ስለሆነ ለተደርሰው ያለው ስምምነት ለሁላችን ጠቃሚ እንደሆነ ደስታችን ማለት ሰላም ሲመጣ በአንድ አይደለም የሚመጣ ብዙ ጉድለት ይኖረዋል። ግን ቀስ በቀስ ደግሞ ወደ ትክክለኛ ለመድረስ ተስፋ እናደርጋለን። ሄሎ 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 ኦኬ ወጣህ እንደገና። ስለዚህ እኔ ማምንበት እኛ ጦርነት ከመጀመሪያ መሆን አልነበረበትም። ግን قدر الله ما شاء فعل ነው የምንለው እኛ እንደ ኢማኖኞች ሰዎች ሁሉም አላህ የከተበው ሆነዋል። ከሆነ በኋላ ግን እንዴት ብለን ሁላችን ወደ ሰላሙ ለመምጣት መስራት አለብን። ሁሉም ዲያስፖራ ያለ ሰው ውጫ እንትን ውስጥ ሀገር ያለ ሰው መንግስቱም ትግራይ ያለ ህዝብ ሁሉም ኮታስ ኢትዮጵያ በሙሉ እንዳለ ለዚህ ሰላሙ ለመስራት ሁላችን መደገፍ አለብን። ምክንያቱም በጦርነት የሚመጣ ችግር ብቻ ነው እንጂ ጥቅም የሚመጣው የለም። አሁን እኛ አየነው ስንት ህዝብ ከስረናል። ስለዚህ እኛ ያለፈ ደግሞ መንሳት ሳይሆን አሁን ለወደፊቱ ምን ማድረግ እንዳለብን እንዴት ብለን ለሰላሙ መስራት እንዳለብን እንትኑ ፖዚቲቭ የሆነ ነገር ነው አሁን መነጋገር ያለብን። እንዴት ብለን እንደ ድሮ ህዝቡ ተቀራርቦ ምክንያቱም በማንም ህዝብ ለህዝብ ችግር የለውም። በመሃል ሆኖ ችግር የሚፈጥር ሰው ግን እሱም ያቆም እንዴት ብለን ሰላማችን ወደ ጥሩ ቦታ እናድርሳለን። በሁሉም ቦታ የተጎዳ ህዝብ ደግሞ እንዴት ብለን እንረዳለን ብለን ማሰብ አለብን ብዬ ነው አምናለሁ። ምክንያቱም ያለ ሰላም ምንም የሚመጣ እንትን ሰላም ካልተገኘ ማለት ነው ምንም ልማት አይሆንም። ሰው በሰላም መኖር አይችልም። ልጆች መማር አይችሉም። ሰው ኖርማል ስራው መሄድ አይችልም። ስለዚህ ዋናውኛ ለሰላሙ መስራት አለብን ብዬ አምናለሁ ማለት ነው። ስለዚህ በአሁኑ በዛሬ የተከሰተ አየነው ሚዲያዎች ራሱ በሙሉ እንዳለ በዛ ጉዳይ ነው የተናገሩ የዋሉት። ይሄ ደግሞ የሚያሳየው ምንድነው የፌደራሉ መንግስትና የትግራይ መንግስት ወይ ደግሞ ህወሓት ተስማምተው ለሰላሙ አብረው ለመስራትና ለመተግበር እንደ ተስማሙ በፎቶም ታይተዋል። በሙሉ ሚዲያ እንዳለ ምናልባት እናንተ ማይታችሁ ሳታዩት አትቆሩም ማለት ነው። ተለያዩ ፎቶ ሶሻል ሚዲያ ወርደዋል። የደብረጽዮንና የህዝብ ተወካዮች ምክር ቤት ታገሰ ጫፎ አብሮ ሰላም ሲባባሉ ሲነጋገሩ አየናቸው ማለት ነው። የፎቶ ደግሞ ሁሉ ሰው አይተዋል ይሆናል ያምናለው። እንደዚህ ሆኖ ወደ መቀሌ ሲደርሱ ደግሞ መቀሌ ላይ ደግሞ በጣም በጥሩ መንገድ ህዝቡ መንግስቱ እንደተቀበላቸው ነው የሚያሳይ ማለት ነው። ይሄ ደግሞ ፍላጎታቸው ለሰላም እንደሆነ ለህዝብ ትግራይም ይጠቅማል ብሎ ስላመኑት የሚያሳይ ነው። በሁሉም ፌስቡክም የሁላቸው እንትን ታይተዋል። እንደዚህ ፎቶዎች አይታቸዋል። ሰላም እየተባባሉ ቁጭ ብሎ እንደዚህ የተነጋገሩ ማለት ነው። ስለዚህ ሁላቸው ደስ ብላቸው የተሳሳቁ ሰላም የተባባሉ ነው ይሄን ሁሉ የታየ ያለ። ስለዚህ ህዝብ ደግሞ ወደ ሰላሙ መንፈስ እነጌታቸው ረዳ ዶክተር ሪድዋን ሌሎች አብሮ በደስታ ያሳለፉ ናቸው ጊዜያቸው ሲነጋገሩ።
ይሄም ራሱ በድምጽ ወያነ ነው የታየ ፎቶዎቹ እንደምታዩት ስለዚህ ሰላም ለሁሉም ጠቃሚ ነው ይሄ የፓርላማው ኃላፊውና ሌሎች እየገቡ ማለት ነው ስለዚህ በጣም በክብር ነው የተቀበሏቸው ያሳያል ሁሉም ፎቶ እንትን የሃይማኖት አባቶች ሳይቀሩ እዛ ነበሩ ማለት ነው ማለት ይቻላል ሁላቸው በስርዓት ተቀበሏቸው እዚህም የእስልምናም ሴቶችም የክርስትናም ስናያቸው እዚህም አሉ ስለዚህ የሚያሳየው ምንድነው ይህ ሰላም ህዝብ ትግራይ እንደሚፈልገው ነው የሚያሳየው ስለዚህ እናንተ ምን ትላላችሁ በኮሜንት መተው ትችላላችሁ ሐሳባችሁ ባለፈ ያደረኩት ኢንተርቪው ሐሳብ ይገልጽ ነበር በርግጥ በትግርኛ ነው አለይኩም ሰላም ወራህመቱላሂ ወበረካቱ ስለዚህ ምንም እኛ አሁን አማራጩ ያለ በቃ ለሰላም መስራት ብቻ ነው ሰላም ነው ሰው መፈለግ ያለበት እንጂ ጦርነት ምንም ጠቃሚ እንዳልሆነ በዚህ 2 አመት አየነው ስንት ሰው ንጹሃን ሞተዋል ስለዚህ አላህ መጨረሻ ያድርግልን የመጨረሻ ጦርነት የመጨረሻ ችግር ያርግልን ሁሉ ሰው ተስማምቶ ወደ ስራው ሊገባ ወደ ርዳታው ወደ ለማቱ መንግስትም ይሁን ህዝብም ይሁን የዲያስፖራ ሰዎችም ሁሉ እዛ ያለም ይሁን ወደ ልማትና ወደ ሰላም እንዲገቡ ተስፋ አረጋለሁ እንደገና ደግሞ በስምምናቸው ያደረጉት ጽሁፍ ተግባራዊ ለመዋል ነው ይህን ለመጀመሪያ ጊዜ ከጦርነት እንደዚህ ገጽ በገጽ የተገናኙ ወይ ደግሞ ፌስ ቱ ፌስ የተገናኙ ከጦርነቱ በኋላ አንዴ ተገናኝተው ነበር በኋላ ግን አልተገናኙም ነበር አሁን ግን ሁላቸው እንደዚህ አድርጎ ዛሬ እንዳየናቸው ማለት ነው እንዲሁም ምንም የደስታ ብቻ መንፈስ ነው የሚታየው እዛ ምንም እንዳልተከሰተ ነው ያለ ስለዚህ ህዝቡ ደግሞ ወደዚህ መንፈስ ሊመጣ ስፔሻሊ ደግሞ ለዚህ ዩቲዩበሮች ሌሎች ለዚህ ሰላም ቢሰሩ ጥሩ ነው የሚሆነው ምክንያቱም ደስ ብላቸዋል አልহামዱሊላህ ሁሉ ሰው ደስ ብለዋል ለሰላም የሚፈልግ ሰው በጣም ደስ ብለዋል በርግጥ አንዳንድ ተቃዋሚ ይኖራል እሱ አይቀርም ምክንያቱም ተለያየ አስተያየት ስለሚኖር ግን ዞሮ ግን ለህዝቡ የሚጠቅመው ሰላም ነው ምክንያቱም ሰላም አልፈልግም ካለ አንድ ሰው በጣም የሚገርመው ነው ምክንያቱም ለጦርነት ነው ሰው መቃወም ያለበት እንጂ ሰላም ለሁላችን ፋንታ ነው ደግሞ ለአንዱ ሳይሆን የሁላችን በተግባር ለመዋል ጥረት ማድረግ አለብን አላህ ሰላም ለሁላችን ይስጠን እኛ እንደ ኢትዮጵያውያን ችግር ተፈጠረ በመሐላችን አሁን ግን ህዝብ ትግራይ የኢትዮጵያ አካል እስከሆነ ድረስ ሁሉም ህዝብ ምንም ከህዝብ ችግር የለበትም በፖለቲከኞች በኢሊቶች ስለሆነ አሁን ደግሞ እነሱ ስለተስማሙ ለህዝብ በጣም ጠቃሚ ስለሆነ ሁላችን ደግፈን በቃ በፖዚቲቭ ንግግሩ ራሱ ለመጥፎ ሳይሆን ወደ ፖዚቲቭ እየወሰድን ተስፋ እናረጋለን ሁሉ ሰው ለመስራት ማለት ነው ምክንያቱም ባለፈ በኖረበት ቆመህ መነጋገር የሚቆም ሰው ከሆነ ወደፊት መሄድ አይችልም የሆነ ሆነዋል በቶሎ ብለው እንደዚህ መቋጨቱ በሁለት አመት እንደዚህ ተቋጭቶ ሰላም መድረሱ በጣም እድለኞች ነን እና ብዙ ስራ ስላለ ብዙ ሰው እርዳታ የሚፈልግ ስላለ ወደዛ መሄድ አለብን ብዬ አስተሳስባቸዋለሁ ወደፊት እስከምንገናኝ ዛሬ ደስታዬ ለመግለጽ ነው የወጣሁት
በተለያየ ፕሮግራም ኢንሻአላህ እመጣለሁ። ምክንያቱም እኔ አሁን ኢትዮጵያ መጥቼም ብዙ ነገር ለኔ ደስ የሚል ብዙ ነገር አይቻለሁ። እንደሱ ሆኖ ቀጥሎ ደግሞ ለሁሉም ሰው እንዲሆንለት ተስፋ አደርጋለሁ ማለት ነው። ኢንሻአላህ እየገባሁ አንዳንድ ነገሮች ኢንፎርም አረጋቸዋለሁ ኢንሻአላህ። ስለዚህ አመሰግናለሁ ለሁሉም ከኔ ጋር ተከታታይ ሆኖ የሚደረግ ያለው ምንለው ደጋፊም ይሁን ተቃዋሚ ይሁን ችግር የለም። ምክንያቱም ሁሉ ሰው አንድ ሐሳብ አይደለም ያለው። እኔም ማምነው ግን ሁላችን ኢትዮጵያውያን ነን። መጨረሻ ላይ እንደዚህ የማንም ጦርነት መጨረሻ ላይ በስምምነት ስለሚቋጭ በዚህ እንደዚህ አይነት ሆኖ ሁሉ ሶሻል ሚዲያ ያለው ሰው ማለት ነው ኢትዮጵያዊ በሙሉ እንዳለ ባካችሁ አቆሙ። አሁን የጥላቻ የዘረኝነት የስድብ የሆነ ሁሉ መቆም አለበት። አሁን ሰላም ሲባል የአንድ አካል ብቻ አይደለም ሰላም የሚያመጣው ሁሉ ሰው ተስማምቶ ለዚህ በቃ መስራት አለበት። በመሃል ገብቶ ራሱ መጣላት የሚፈልጉ ሰዎች ለነሱ ሳንሰማቸው ሳንቀበላቸው መቀጠል አለብን ማለት ነው። ምክንያቱም ህዝቡ ጦርነቱ ያየው ህዝብ ነው ችግሩ የሚያውቀው። በውጭ ያለ ሰው በመሃል በጦርነቱ መሃል ያለ ሰው ግን እንደ ጦርነት ያለው ሰው ሲሰማው አይችልም። ስለዚህ እኛ በዲያስፖራ በሁሉም ውጭ ሀገር ያለ ኢትዮጵያዊ በሙሉ እንዳለ አንድ ዘር ሳንለይ ማለት ነው በሙሉ ብዙ ስህተት አለብን። ከራሴ ጀምሮ ብዙ ስህተት አለብን ማለት ነው። ስለዚህ ያ ስህተት ያደረግነው አስተካክለን አሁን ወደ ጥሩ መንፈስ ወደ ጥሩ መንገድ መመለስ አለብን። ወደ አገራችን እድገት ህዝባችን ሁሉም እርዳታ እንዲደርሰው ይሄን ሁሉ እየሰራን መታገል አለብን። ትግል ነው እሱ ራሱ ትግሉ አይቆምም። ምክንያቱም ለዚህ ራሱ በተግባር ለመዋል መታገል ያስፈልገዋል። ምክንያቱም ብዙ ሌሎችም ራሱ እኛ ተስማምተን ለመኖር ማይፈልገን ብዙ ሰው አለ። ስለዚህ ለዚህ ደግሞ እንዳይሆን ምክንያቱም አንድ ሀገር ማለት ሁሉ ሰው እንደ አንድ ስድራ ቤት ወይ ደግሞ እንደ አንድ ቤተሰብ ማለት ነው። ስለዚህ በቤተሰብ ደግሞ ችግር ይፈጠራል፣ ጥላቻ ይፈጠራል፣ ብዙ ነገር እንትን ይሆናል። ስለዚህ ሽማግሌ ከዛ መጥቶ ደግሞ እርቅ ይፈጥራል። ስለዚህ የናይሮቢና የሳውዝ አፍሪካ የነበረ አሁን ሁሉ ተጠናቅቆ አሁን ራስ በራሳቸው እንደዚህ ቁጭ ብሎ መነጋገራቸው በጣም እድለኞች ነን። አልহামዱሊላህ ማንም ሶስተኛ ወገን ሳይኖር አሁን ብቻቸው ቁጭ ብለው እንደ ወንድማሞች እንደ አንድ ሀገር ትግራይ የኢትዮጵያ ክልል ሆና ኢትዮጵያ ፓርላማ መጥተው ደግሞ ኃላፊነት ወስዶ ከነዚህ የትግራይ ክልል መሪዎች ደግሞ ሆኖ ተነጋግረው ቁጭ ብለው ለወደፊቱ ወደ የበለጠ ሰላም ሊሰፍን ማለት ነው። አሁን እነሱ ወደ መቀለ ሄደዋል። የትግራይ መሪዎች ደግሞ ወደ አዲስ አበባ ይመጣሉ። እንደሱ ያደረጉ ሰላም ይሰፍናል። አላህ እስከ መጨረሻ ሰላሙ ሙሉ ያርግልን። ህዝባችን እንደ ድሮ እንደነበረ ኤሌክትሪክ ተመልሶ እንትኑ ቴሌፎን በሁሉም ቦታ ገብቶ ባንክ ተከፍቶ እርዳታ እንዲደርሰው በሁሉም ነገር የሚያስፈልገው ይሄ የሁላችን ፍላጎትን ሆኖ የተጎዳ ህዝብ በሙሉ በትግራይ ብቻ ሳይሆን በአማራ ክልል በኦሮሞ ክልል በሁሉም ቦታ በአፋር ክልል ሁሉ የተጎዳ ሰው ማአት ስላለ በጦርነቱ ትግራይ የበለጠ ቢጎዳ ሌሎች ክልሎች ራሱ ሁላቸው ተጎድተዋልና ለነሱም ራሱ ወደ ኖርማል ላይፋቸው እንዲመለሱ ሁላችን ጥረት ማድረግ አለብን። ከዚህ የሌላ ሜዳዎችን የዓለም ሜዳዎችም እየተናገሩ ናቸው። አንዳንዶቹ ጠላቶችም አሉ እኛ ተስማምተን ለመኖር የማይፈልጉ እነሱ እንግዲህ አላህ ያዝልን ብዬ አስባለሁ። ስለዚህ ሐሳብ ካላችሁ መግባት ትችላላችሁ፣ ካልሆነ በሌላ እንትን እንገናኛለን። አመሰግናለሁ። በጽሁፍ ሰላም የምትልኩት ማለት ነው።
እዚህ የምትፈልጉ መግባት እሺ ፖዚቲቭ የምትናገሩ ከሆነ ጥሩ ካልሆነ ግን አያስፈልግም መናገር ሰላም 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 እሺ ከመቀኛ ተደዓንዶ ሰላም ዲዩ ጥባ አልহামዱሊላህ እሺ ፕሮግራሙ ዛሬ በአማርኛ ነው በአማርኛ ብታረጋው ጥሩ ነው በትግርኛ አይደለም አዎ ጥሩ ነው አማርኛ ብዙ አልችልም ሞክራለሁ አይ ችግር የለም ምንም ቺያ አይደለም ዝም ብሎ መግባባት በቂ ነው እሺ ሞክራለሁኝ ጥሩ ነው ሰላም ጥሩ ነው እውነተኛ ሰላም ነው ወይ ማለት ነው ተገቢ የሚሆነው እንጂ ሰላም ይጠላ ማንንም የለም የተወሰነ የናሬሽን ስተትም አለ አንቺም የተወሰኑ ሰዎችም የሚሉት ዲያስፖራው የሆነ ክንፍ ሰላም የሚጠላ አለ የሚባል አባባል አለና ይሄ መስተካከል አለበት የሚል እምነት አለኝ ሰላሙ ወደ መሬት ሲወርድ የቅደም ተከተል ችግር አለበት ነው እየተባለ ያለው እንጂ የትኛውም ይሄኛው ክንፍ ወይም ነገሌ በቃ ውጊያው መቀጠል አለበት የሚሉ ኃይሎች አሉ ተብሎ በአንዳንድ ሰዎች አንቺም የምታምኝበትን ነገር ስህተት ነው የሚል ግምት አለኝ ምክንያቱም ሰላሙ ወደ መሬት ሲወርድ አካሄዱ እንዴት ነው የቅደም ተከተሉ ጉዳይ እንዴት ነው ፕሪቶሪያም ይሁን ናይሮቢ የተደረጉትን የሰላም ሂደቶች ቅደም ተከተላቸው ለምሳሌ TDF ትጥቅ ማውረድ አለበት አንድ የመከላከያ ሰራዊት በአንድ ሀገር መኖር አለበት እውነት ነው ሁሉም ይተማመንበታል TDF ትጥቅ ሲያወርድ በ30 ቀናት ወይም በ25 ቀናት ሌሎች ትግራይ ውስጥ ያለ ኃይሎችስ በስንተኛው ቀናት መውጣት አለባቸው የሚል ጽሁፍ የለበትም ስምምነቱ ነው ሲጠይቅ ያለው ሰው ማለት ነው አንድ ነገር ደግሞ እኔ አሁን ለአንቺ የምጠይቅሽ በግልሽ ኢትዮጵያ ገብተሽም የተወሰኑ ቪዲዮዎችን ሼር እያደረግሽ እያየሁት ያለው ነገር ምንድነው በተለይም ያንዳንድ ሰዎችን ሐሳብ ሼር አድርገሻል ማለት ያንቺ እምነት ናቸው ማለት ነውና ትግራይ ገሃነም ነች ለእኩልነት ለአብሮነት የማትመች ክልል ናት የሚሉ ሰዎችን ሼር ያደረጉትን ያንቺ ሐሳብ እንደሆነም አንቺ ሼር አድርገሻል ለምሳሌ ሀረጋዊኒ ወንድሜ አሁን ዛሬ ፕሮግራሙ እንዳየኸው አርስቱ የሰላም ነው ይሄ የምትለው ያለ ሐሳብ የፕሮፌሰር ሀረጋዊ ማናት ፕሮፌሰር ሀረጋዊኒ አውና እሷ ነው ያለችው ሼር አደረኩት ይሄ ደግሞ በሌላ ጊዜ አንዳንድ ጊዜ እኮ የምታወርደው ሐሳብ ሼር ማድረግ አይደለም ሐሳብ ሼር ስለምታረግ አይደለም የምታወርደው ግን ሁሉ ባይሆንም አንዳንድ ሐሳብ ቢኖርም ታወርደዋለ ስለዚህ ይሄ ለሱ አርስት አድርገን መናገር እንችላለን አሁን ግን በሰላሙ ጉዳይ እንዴት ነው የምታየው አሁን ዛሬ እንደዚህ እንዳየኸው ወደ ትግራይ ሄደው በሰላም ተገናኝተው እየተነጋገሩ ናቸው አሁን የምትለው ያለ ራሱ የጸጥታ ጉዳይ የሁሉም ነገር ሊነጋገሩ ናቸው እኛ ወልቀሶች አክቲቪስቶች ነን እንጂ ኃላፊነት ያለን ሰው አይደለም በሜዲያ ወጥተን ለህዝብ ድምጽ ምን ሆነ እንጂ እኛም ወሳኞች አይደለም ስለዚህ እነሱ ባለስልጣኖች ተነጋግረው ቁጭ ብለው ወደ ጥሩ መንገድ ሊያደርሱት ተስፋችን የሁላችን ተስፋ ነው ሰላም ጦርነት ሲመጣ ነው በአንድ የሚመጣ እንጂ ሰላም ሲመጣ ተለያየ ችግር ሊከሰት ይችላል ስለዚህ እኛ መጀመሪያ ለሰላሙ መንፈሳችን መቀበል አለብን ሁላችን ማለት ነው አንዳንዱ ሰዎች አሉ ስቲል የማይቀበሉ ሰዎች አሉ ለዲያስፖራ ለዲያስፖራ አንዳንድ ሰዎች ነው ያልኩ እንጂ ሁሉ አይደለም ያልኩት ብዙ ሰው ለሰላም የሚደግፍ ሰው አለ አቃለው ግን አንዳንዱ የማይደግፍ ደግሞ ድምጹ መሆን የለበትም ብሎ ወጥቶ ስለሚናገር ግዴታ መነገር አለበት መቃወም የለበትም ሰው ለሰላም አይቃወምም ለጦርነት ነው መቃወም ያለበት እንጂ ሰላም መጥቶ ብሎ እኔና አንተ ሁላችን ደግሞ ናቃለን ማን እንደሚተቃወመ ምን እንደ ሶሻል ሚዲያ መልተዋል የተቃዋሚ አንዳንድ ሰዎች አሉ ስለዚህ ነው ከኪሴ ያመጣሁት አይደለም ያየሁት የሰማሁት ስለሆነ ለነሱ ምክር የሰጠኋቸው ህዝብ ትግራይ የሚያስፈልገው አሁን ሰላም ነው ህዝብ ትግራይ የሚያስፈልገው እህል ውሃ ነው ህዝብ ትግራይ የሚያስፈልገው ባንክ መከፈት ኤሌክትሪክ መጀመሩ ቴሌፎን መቀጠሉ ያ ነው የሚያስፈልገን እንጂ አሁን
ለጦርነቱ መገፋፋት የለብንም ብዬ ነው ማውነው ያለው ደግሞ ያልኩት እንጂ ምንም ሌላ ነገር አላልኩ ዲያስፖራ ደግሞ ብዙ ስራ ሰርተዋል ድምጽ ሆኖ ለህዝብ ትግራይ ብዙ ነገር አድርገዋል እኛ የአንዳንዱ ሰዎች ኔጋቲቮች ነው የተናገርነው በዛ ሰዓት ደግሞ ጋዜጠኛዋ ስትጠይቀኝ መለስኩላት ማለት ነው ሌላ ሰው ግን በክፋት አስቀምጦ ያንቺ እይታ ነው እኔ ዲያስፖራው ሰላሙ ሲወርድ ወደ ምድር ሲወርድ ሰላሙ የቅደም ተከተል ችግር አለበት የሚል ብዙ ሰው አለ እኔም ለራሴ የሰላሙ አንቀጾቹ የፕሪቶሪያ 1-2 እስከ 15 ያሉትን ሰላም ሲወርድ ጎን ለጎን መካሄድ ያለባቸው ነገሮች በተለይም በትግራይ በኩል የትግራይ ህዝብ እንደተጎዳበትን የትግራይ ህዝብ ጥቅሙ ገባኝ ሐሳብህ ደርሰዋል ኦሬዲ እነሱም ያቃሉ የሁሉ የተስተካከለ ለመሄድ ሁላችን ዱዓ እናድርግ ጸሎት እናድርግ ተስፋ እናደርጋለን ሁሉ ወደ ቦታው ሊደርስ አመሰግናለሁ ምክንያቱ ሌላ ኢንተርቪው ስላለኝ አረብኛ አንድ 10 ደቂቃ ነው የቀረ አመሰግናለሁ ልንዘጋና እሺ ስለዚህ ብዙ መናገር ጊዜ የለም አመሰግናለሁ ያው ነው ወንድማችን የተናገረው የብዙ ሰው ጭንቀትን ሐሳብ ነው የሁላችን ነው ግንኛ አንድ ሰው ሰላም ፈልጋለሁ ሰላም ይምጣልኝ እኛ በፈጣሪ ራሱ ጥሩ ተመኙ ነው የተባለው ወላጆቻችን ሲሉ ራሱ እንደሱ ነው ጥሩ ከተመኘህ ጥሩ ታገኛለህ መጥፎ ከተመኘህ መጥፎ ታገኛለህ ስለዚህ ሁላችን ጥሩ እንመኝ ሰላም ሊሆን ነው ጥሩ በጥሩ መንገድ ሊጨርስ ነው ብለን ተስፋ ማድረግ አለብን መስራት አለብን ለዛ ነው ሰላም ሊመጣልን ህዝባችን እንደ ድሮ ኑሮ ሊመለስ ማለት ነው ኢትዮጵያ እንደ በአጠቃላይ ደግሞ በሙሉ ህዝብ ኢትዮጵያ ራሱ ትግራይ ጦርነት ዋና ቢኖር በሙሉ ህዝብ ኢትዮጵያ እኮ ተጎድተዋል አገሩ ተጎድታለች በኢኮኖሚም በብዙ ነገር ማለት ነው ስለዚህ ለሁላችን ጠቃሚ ስለሆነ ማንንም ሰው ለሰላም ደግፎ ወደ ሰላም ልንገባ መሸጋገሪያ ጊዜ ያስፈልገዋል ይሄን ጊዜ በጣም ሴንሲቲቭ ነው ለብዙ ሰው ሁላችን በስሜት ያለው ነው ሁሉ በሙሉ ህዝብ ኢትዮጵያ አሁን በጣም በስሜት የሚገኝ ህዝብ ነው እና ለሁላችን ተደጋግፈን ግን ወደ ጥሩ መንገድ ለመድረስ ጥረት ማድረግ አለብን አመሰግናለሁ አላህ ይደግፈን አላህ ሁሉ ሰላም ያምጣልን ብዬ ለአላህ ዱዓ አረጋለሁ አመሰግናለሁ ስለ ተሰማችሁኝ በአማርኛ ሳልናገር ብዙ ጊዜ ስለሆነ በቃ ጠፋብኝ ኢንሻአላህ ግን አሁን እንደገና ተመልሼ ትሬኒንግ አደርጋለሁ ምክንያቱም አብዛኛው ጊዜ በትግርኛ ብቻ ስለምናገር አንዱ ቋንቋ ካልተናገርኩበት ደግሞ ይሰንፋል ማለት ነው ስለዚህ ኢንሻአላህ ከዛሬ ጀምሬ ብዙ ጊዜ በአማርኛ ገባለሁ ኢንሻአላህ እና አመሰግናለሁ سبحان اللهم وبحمدك نشهد ان لا اله الا انت نستغفرك ونتوب اليك بسم الله الرحمن الرحيم والعصر ان الانسان لفي خسر الا الذين امنوا وعملوا الصالحات وتواصوا بالحق وتواصوا بالصبر وصلى الله على نبينا محمد وعلى اله وصحبه اجمعين السلام عليكم ورحمه الله وبركاته